ፈለግ መንፈሳዊ ድራማ ክፍል 4 እነሆ። ተመስገን አምላኬ ተመስገን፣ ይህን ንጋት እንዳይ ስለፈቀድህልኝ አመሰግንሃለሁ። አቤቱ አምላኬ ወይ በሄድኩበት መንገድ ሁሉ ቀኝህን ዘርጋልኝ፣ ከክፉ መከራና ከጠላት ወጥመድም ሰውረኝ። የምሰራውን ስራ ባርክልኝ፣ ለነፍሴም ለስጋዬም የሚረባኝን ነገር ስጠኝ። በሰላም አሳድረህ ለዚች ዕለት ስላደረሰኝ ስምህ የተመሰገነ ይሁን፣ አሜን። እስኪ የነገ ኪዳን ከመግባቴ በፊት ያችን ምስኪን ልጅ እንዴት አድራ ይሆን? እስኪ ልሂድና ልያት። ብርሃን በሌለበት ጨለማ እንደሚነግስ ሁሉ እግዚአብሔር በሌለበት ሕይወትም ጨለማ ይነግሳል። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 5 እንደሚለው ብርሃን ሁልጊዜ ጨለማን ያሸንፋል። ዓለም ብርሃንን ፍለጋ ከጨለማው በግንባሯ ተደፍታ አድራለች። ስንቶቻችንን እግዚአብሔርን የጨለመው ሕይወቴን አብራልኝ፣ የተጣመመውን መንገዴን አቅናልኝ፣ አለበለዚያ አልለቅህም ብለን የምንለምነው? ወይንስ እኔ በምድርም ዕድሌ ጠማማ፣ ቀኔም ጎዶሎ፣ ስራዬም የሥጋ፣ መቼም አይምረኝም አንዴ በድዬዋለሁ በሚል የተስፋ መቁረጥ ገመድ ራሳችንን ከጥልቁ የወረወርን? በዕለተ ሐሙስ ጠዋት ሲነጋ እማሆይ ሲወጡ ዓለም ምስለ ፍቁር ወልዳ ስር በእንብርክኳ በግንባሯ ተደፍታ ሌሊቱን አንግታ ያገኟታል። በሞትኩት አንቺ ልጅ፣ ኧረ እንዲያው ብርዱ እንዴት ነጋልሽ ልጄ? የኔ ልጅ እንዴት አደርሽ? ውይ እንቅልፍ ላይ ናት መሰለኝ። ቆይ እስኪ ልቀስቅሳትና ወደ ግቢው ትግባ። የኔ ልጅ ልጄ እንዴት አደርሽ? ውይ በሞትኩት የኔ ልጅ ብሶብሽ አደረ እንዴ? ውይ ኧረ በጣም ቀዝቅዛለች፣ እርስ በርሷም ተጣብቃለች። በሕይወት የለችውን እንዴ? ኧረ ወይኔ ጉዴ! ውይ ኧረ እመቤቴ! ኧረ በዛኝቷ ልጄ! ኧረ ሰው ያለ! ኧረ እባካችሁን ሁሉኝ! መምሬ መጥተዋል እንዲያረን ወዲህ አንዴ እያሉ እማሆይ ሲጮሁ ለኪዳን ወደ ቤተ ክርስቲያን የሚፋጠኑት ካህናትና ዲያቆናት ወደ እማሆይ በመሯሯጥ ምነው እማሆይ ምን ደርሶብዎት ነው? እማሆይ ምን ሆነው ነው? እያሉ እየተፋጠኑ ደረሱላቸው። አረ ትናንትም እዚሁ ወድቃ ነበር ያገኘኋት። የሆነችውንም እንጃ። እኔም አላስቸግራትም ብዬ አልጠየኳትም። ተይቅርብሽ ብርድ ነው እቤት ሆነች ጸልይ ብላትም አይ አውደ ምሕረቱ ላይ ነው የማድረው ብላ ውጭ ነው ያደረችው። የእኔ ምስኪን ልጅ እኔን አፈሪ ብላኝ እኔን ልጄ እኔን ሰውነቷ ሁሉ በድን ሆኖ የለ እንዴ? አቤት አቤት! ኧረ እንደው እስኪ ወደ ክፍል አስገቡልኝ፣ ልብስ ምንም ልደራርብላትና ሰውነቷን ላሟሙቅላት። ወንድሞችም እሺ ብለው እማሆይን በመታዘዝ ዓለምን አንስተው ወደ እማሆይ ክፍል አስገቧት። እማሆይም ያለ የሌለውን ልብስ እላዋ ላይ እየሸፋፈኑ እስኪ እመቤቴ ካለሽበት መከራ ታውጣሽ፣ እርሷ ትዳብስሽ ብለው በራቸውን ዘግተው ከአባቶች ጋር ኪዳን ለማድረስ ወደ ቤተ ክርስቲያኑ ግቢ ገቡ። እናቶ ደበበ በበኩላቸው በፈቃድ አጠገብ ፍራሽ አነጣጥፈው
ሁሉም ካጠገቧ ተኝተዋል። በላይነሽም በፈቃድ የተኛችበትን አልጋ ከራስጌ በኩል ደገፍ ብላ ተኝታለች። አቶ ደበበ ከመኝታው ነቅቶ በሰላም ያሳደርከኝ፣ በሰላም አውለኝ አምላኬ፣ በቀኝ አውለኝ። አንቺ በላይነሽ፣ በላይነሽ ተነሽ እስኪ። ይቺ ልጅ እንዴት አድራ ይሆን? እመት ደበበ፣ አይ እንደው የኔ ነገር እኮ እንደው ሌሊቱን እንደው ቁጭ ብዬ አድሬ አሁን እኮ ነው አሁን እንደው ሲነጋጋ ወፎቹ ሲንጫጩ ሸበብ አድርጎኝ እኮ ነው። በፍቃድ እንዴት አደርሽ? ደግ አደርሽ ወይ? የአንቺ ነገር ሰርክ ሲነጋጋ ወሰደኝ። አይሰለችሽ? ይቺ ዓለም የት አለች? ጭራሽ እንደ ጎረምሳው ውጭ አደረች እንዴ? እኔ ይችን ልጅ በእጄ ልትጠፋ ነው። የማባቷ ቤት ሄዳ አደረች። ምን መሆንህ ነው ደበበ? ተው እንጂ በጠዋቱ እንዲህ አትበል። ስለ እሷ ሳሰላስል ነው እኮ እንዲሁ ያደርኩት። አይ እንዲሁ ንግት አለ መንጋቱ አይቀር እንዲሁ በስንቱ ተፈትነኝ አምላኬ ሆይ። አይ መከራዬ በዛ እኮ እንደው ዘንድሮ ምን ጉድ ነው እንደው የገባሁት? እንደው ምን ውስጥ ነው እንደው ያለሁት? እንደው ዘንድሮ እንደው መሞቻዬ ነው የሚሆነው። እንደው እማዬ አለማየታችን ቤት ሄዳ ነው ወይ ደግሞ ቤተክርስቲያን ሄዳ ነው የሚሆነው። ሆይ ሆይ ጉድ ደበበ፣ ጉድ አያልቅ እኮ። የሌሊትም ቅዳሴ ጀምራለች። እኔ ይችን በእጄ ሰበብ ልትሆንብኝ ነው። ኧረ ተው እባክህ እባክህ እባክህ። እንዴ አንተ ሰውዬ ምን መሆንህ ነው? ብቻ በደኗ ይሁን። ሆይ አሁን ስለ እሷ የምናወራበት ሰዓት ነው ብለህ ነው? ጉድ ነው እኮ እንደው ጉድ ነው እንደው ዘንድሮ። ኧረ አንቺም ተባባሪዋ ነሽ ማለት ነው እኮ። የደበበ አላስቀድስ እንጂ መቼ እንደሚቀደስ አላውቅም እንዴ። ትላንት ቀን ሄደች፣ አዳርም ያሳደራት ነገር ቤተ ክርስቲያን ነው የምትሉ። ለመሆኑ ማን አባቷ ነው የሴት ሰዓታት ቋሚ ያደረጋት? እንዴ አባዬ ወያታችን ጋር ሄዳ ይሆናል። መሻወቅ ነው ገና። እስቲ አንቺ ደግሞ እንደው ዝም በይ፣ የእሱ ይበቃኛል። እንደው ምን ይሻልሻል? አፍሽን ይበላሽ ይሆን? እንደው አፍሽን መስፋት ነበረ። እንደው ለምን ይሆን ገና በጠዋቱ የምትለክፊኝ? አትነሽም? አሁን ያደረውን ቤትም ጥረጊው፣ ቁርስም ስሪ። ምንድን ነው ወጣት አይደለሽም እንዴ? እንደው ሲሆን ልጆች እንደው የዛሬ ልጆች አታውቁትም። እንደው ቤተሰብ ማቃጠል ነው እንጂ ስራችሁ። ወጉ ግን እኛ በፊት ልጅ ሆነን ቁርስ ሰርተን ቤቱን ጠራርገን ነበር ቤተሰብ የምንቀሰቅስ። ዛሬ እናንተ አጀር እስከ ረፋዱ በተኛት። እንዲህ ነችና በላይነሽ። ምን ነው እኔ መውለዴስ ላርፍ አይደለም እንዴ? እኔ ደበበ በህይወት እያለሁ የእኔ ሴት ልጅ እንደ ጎረምሳ የትም አዳ ትምጣ እኔም እሺ ብዬ ልቀበል። ሆይ ጠጋብ እያለ እየተበሰጫጨ ከመኝታው ተነስቶ ወደ ደጅ ወጣ። ብዙውን ጊዜ ጠዋት ላይ የተፈጠረ አንድ ትንሽ መጥፎ አጋጣሚ ብስጭት ቀኑን ሙሉ እንደ ሰንሰለት ተያይዞ ውሎን ሊያበላሽ ይችላል። ብዙ ጊዜ ጠዋት ላይ የሚፈጠር ብስጭት የሰይጣን ስልት ሊሆን ይችላል። ዓላማውም ቀኑን ሙሉ በምሬት በጥልና በሐዘን እንድናሳልፍና ከአምላካችን ጋር ያለን ግንኙነት እንዲቋረጥ ነው። ስለዚህ ብስጭቱ ሲመጣ ይህ የጠላት ፈተና ነው፣ ቀኔን እንዲያበላሽብኝ አልፈቅድለትም ብሎ በልብ ማሰብ፣ ቀኑ ተበላሸ ብሎ ተስፋ መቁረጥ ለበለጠ ብስጭት ይዳርጋል። ሰዓቱ ስንትም ይሆን ስንት ቀኑን አሁን እንደጀመሩት አድርገው ማሰብ ይችላሉ። ወዲያውኑ ለጥቂት ሰኮንዶች ቆም ብለው አቤቱ ጌታ ሆይ ሰላምህን ስጠኝ፣ ትዕግስቱንም አድለኝ ብሎ መጸለይ መንፈስን ያረጋጋል። ስለዚህ ውድ የማህበራችን አባላት ሆይ
የደረሰባችሁን መጥፎ ነገር ከማሰብ ይልቅ እስካሁን ስላላችሁ በረከቶች እግዚአብሔርን አመስግኑ። ምስጋና የብስጭት መድኃኒት ነው። ብስጭቱ የመጣው በሰው ምክንያት ከሆነ ወዲያውኑ ይቅር መባባል አለብን። ምክንያቱም ቂም መያዝ የሚጎዳው የእኛኑን ሀሳብ፣ የእኛኑን ልብ፣ የራሳችንን ሕይወት ስለሆነ በዚች አጭር ዕድሜ ያልተረዳናቸው ነገሮች እልፍ አእላፍ ቢሆኑም አንድ ትልቅ ቁም ነገር ግን መገንዘብ እንችላለን። ፀሐይ መውጣቷን ሳታቆም እግዚአብሔር አዲስ ዕድል መስጠቱን አያቆምም። ጠዋት ላይ ብንሳሳት ወይም ብንበሳጭ ቀሪው የቀኑ ክፍል የእግዚአብሔር ስጦታ መሆኑን ማስታወስ አለብን። ወደ ታሪኩ ልመልሳችሁና አቶ ደበበ ከቤት እያማረረ ሊወጣ ሲል እኔ የምለው ደበበ ዛሬ ከአቶ በላይ ጋር ቀጠሮ አለህ እኮ። እዛ መሄድ አለብህ አይደለም? የሚስቴ ወንድም ባመጣው መዘዝ ሁላችንም እየታመስን ነው። እኔም ልጆቼም ተሸማቀን መሞታችን ነው። አደራ አደራ አቶ ደበበን አስታውሽልኝ ብለዋል። ትናንት ማታ መጥተው ነበር አንተ በሌለህበት። አዎ ባለፈው ሳምንት የቅዱስ ሚካኤል ዕለት ከቅዳሴ በኋላ እዛው ቤተ ክርስቲያን የሟችን ወንድም በእነ አባ ርቃስ ይዘነው ነበር። ቀሳውስት መስቀል ይዘውና ትላልቅ አዛውንቶችም የሟች ወንድም አቶ አሸናፊን መካከላቸው አድርገው እባክህ ልጄ ተው፣ የሰዎችን በደል ይቅር ያለ በእግዚአብሔር ዘንድ ይቅር ይባልለታል እያሉ በየተራ ሲለምኑት ከመካከላቸው ገፈታትሯቸው በመውጣት የወንድም የደም እንደፈሰሰ የእነሱን ደም ሳላፈሰው ከእነሱ ጋር እርቅ የለኝም፣ የወንድሜን ደም በደም ሳይከፍሉኝ እርቅ የለኝም እያለ እየፎከረ ፈታትኖን ሄደ። እንድታስታርቅልን ብለውኛል። ስለዚህ አሁን ወደ እርቅ ሸንጎ ልትሄድ ነዋ። ጥሩ ጥሩ። እንደው ያ መሳይ ወጣት ተቀጨ በስህተትም ቢሆን ደግሞ አሁንም ሌላ ደም እንዴት ይፍሰስ? በል አስታርቅላቸው። በጠዋቱ አስታርቅና ፍየሏን ገዝተህና። አዎ ሰላም ቢወርድ ነው የሚሻለው። እሺ ገዝቼ እመጣለሁ። በላይነሽ ይህች ልጅሽ አሁንም አልመጣች። ስመጣ እንተያያለን። እዚህ ቤት ወይኔ ወይ እሷ ዘንድሮ በተከበርኩበት ሀገር ታዋርደኝ እንዴ? የዓለም ነገር ሲያሳስበኝ ነው ያደረው ዛሬ። እንደው ትናንት ደንግጣ ስለወጣች ልጄን ስትሮጥ የነካት ነገር እንዳለ እንጂ በደህናዋ እንደወጣች አታድርም። ልጄ ደህና ባትሆን እንጂ ደህና ብትሆንማ ትመጣ እኮ ነበር። ምን አባቷ ትሆናለች ደግሞ? እኔን ያናደደች መስሏት እንጂ አሁን እንዴት ይሻላል? አንድ ዛሬና ነገና ያለን ገና ፍየልም ተፈልጎ ነው። እኔም ከሽምግልናው መቅረት የለብኝም። ፍየሏ ከተገኘች ዛሬ ቀን ላይ እናደርገው ነበር። እንዲያው ከሽምግልና መልስ ፈላልገህ ይዘህ ብትመጣ እኔ የሚዘገጃጀውን አዘገጃጅቼ እጠብቅሃለሁ። ልክ እንደመጣ ቶሎ ታርዳታለህ። እስ ይፈልጋለሁ። ሰርካለም ወደ እነ በላይሁን ሰፈር ትፈልግ። ይህቺው ቃብ የራቃት ልጅ እስክትመጣ አሁንስ አፌ የማደርገው ነገር ካለ ስጭኝና አፌን አድፌ ወደ ሽምግልናው ልሄድ። እማዬ ትናንትና ጥቁር ዶሮ ብላችሁ ነበር፣ ዛሬ ደግሞ ጥቁር ፍየል። ምን ልናደርጋት ነው? ለማንኛውም እነ ከበደ ቤት አሏቸው ጥቋቁር ፍየሎች። አንቺ ልጅ እንግዲህ ታይ፣ ምን ሆነሻል ዛሬ? ተለከሽ እንዴ? ሆ እንደው በወለድኩ አረፍኩ የሚባለው በእኔ ደግሞ በወለድኩ ተቃጠልኩ ይሆንብኝ እንዴ? እንዴ ሆይ እንግዲህ በስነ ስርዓቱ በደንብ ያዥ ብያለሁ። አባትሽን እጁን አስታጥቢውና ቁርስ አምጪለት።
ከበደ የታይ ሰፈሩ ነው። እሱ ከሆነ እንኳን በገንዘባችን ሆይ በሉ እሷ ጋር ያለ ነገር አያሳስብም። በቃ ሂጅና አንድ ቄስ ፍየል ላክልኝ ብሩን ሳገኝ እሰጥሃለሁ ብሎሃል በዩ። በይቶሎ በይቶሎ እንድች እንዳቆይ እንደፍ ኦቂ ተናግሬያለሁ። እሺ ለአበበ ቁርስ ሰጥቼ ልሄድ ነው። በቃ አዘጋጃጅተሽ ጠብቂኝ፣ ቶሎ ጨርሼ እመጣለሁ። በሌላ በኩል እማሆይ እረፈድ ሲል አስቀድሰው ቅዳሴ ጸበልና እምነት ይዘው ዓለም ወደ ተኛችበት ክፍል ሄዱ። ያቺ ምስኪን ልጅ እንዴት ሆና ይሆን እያሉ እየተካከዙ ገቡ። ዓለም አትሰማም አትለማም። እማሆይ አንገቷን ቀና አድርገው እምነት ቀብተው ቅዳሴ ጸበል ሲያቀምሷት እያቃሰተች ነቅታ ተቀመጠች። እኔን ልጄን 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 እያሉ እያዘኑ ይዘውት የመጡትን እምነት ቁስሎቿ ላይ ሁሉ እየቀቡ አይዞሽ እመብርሃን ታድንሽ ጭንቀትሽንም ሁሉ ታቅልልልሽ እያሉ ሲያባብሷት ዓለም ራሷን እያወቀችና በደህና እየነቃች ስመጣ እያለቀሰች ያቺ ከርታታ እህቴ ምን በእጅቷት ይሆን? እንዴት ሳድራ ይሆን? ምን ይሻላል? ምን ነው ልጄ? ምን ሆናብሽ ነው እህትሽ? ዓለም የሆነውን ሁሉ አጠር አድርጋ ለእማሆይ በመተረክ አሁን ወደ ቤት ቶሎ መሄድ አለብኝ ብላ ተነሳች። ልጄ እህትሽን እመብርሃን ትማርልሽ፣ አንቺም ተረጋጊ። ይህ ሁሉ መከራ ለክብር ነው። እግዚአብሔርም የማይፈታው ቋጠሮ የለም። ነገር ግን ልብ በይ ልጄ፣ በቤትሽ ያለው ጭንቀት ከስጋዊ በሽታ ያለፈ ይመስለኛል። ስለዚህም መንፈሳዊ ውጊያ ደግሞ በስጋዊ ጥበብ አይሸነፍም የኔ ልጅ። እማሆይ አባቴ እኮ ወደ ጠንቋዮች ቤት እንደሚሄድ አውቃለሁ። እናቴም በባል ታምናለች። እህቴ ፍቃድ ግን በመካከላቸው እየጠፋች ነው። እባክዎ እማሆይ ጸልዩልኝ፣ ጸልዩልኝ። አይዞሽ ልጄ፣ እምነትሽ የጸና ይሁን። በእግዚአብሔር ታመኝ እንጂ ልብሽ አይፍራ። እስኪ የቆሎ ተማሪዎችን ልፈልጋቸውና አንዱ ቤትሽ እንዳደርስሽ ልጠይቀው። ይህን ጠበልና